ሰላም እንዴት ናችሁ? ዛሬ ደግሞ ለየት ያለ ነገር እናያለን። ቃላት ሲጻፉ በትክክል የማይጻፉ ከሆነ ምን አይነት ትርጉም ሊሰጡ ይችላሉ? ወይ ደግሞ በአረፍተ ነገር ውስጥም ስንጠቀማቸው ምን አይነት ቃላቶችን መጠቀም እንችላለን የሚለውን እናያለን። ስለዚህ ትርጉም ለውጥ እንደሚያመጣ ማለት ነው። ይሄን ደግሞ ለማየት የተወሰነ አብዛኛው ጊዜ የምንጠቀማቸው እንግዳን ለመቀበል የምንጠቀመውን ወርዶች እዚህ ጋር አስቀምጫለሁ ማለት ነው። ለምሳሌ አንደኛ ላይ የተጻፈው በገነጋን ዱፍተን ይላል። ይሄ ትርጉሙ እንኳን ደህና መጣችሁ ማለት ነው። እንኳን ደህና መጣችሁ ማለት ነው። ስለዚህ ትክክለኛው አጻጻፍ አንደኛ ቁጥር ላይ ያለው ነው ማለት ነው። እንግዳ ለመቀበል ጽፈን አንዳንዴ የሆነ ቦታ ሲለጠፍ በባነርም ይሁን በተለያየ መንገድ ሲጻፍ ትክክለኛው አንደኛ ቁጥር ላይ ያለው ነው። አንዳንዴ ግን ከአንደኛ ቁጥር ውጪ ያሉት ወይ ስድብ ነው የሚሆነው ወይ ትክክለኛ መልእክት አያስተላልፉም። ለምሳሌ ሁለተኛ ላይ ያለው በገነጋን ዱፍተን ይላል። በገነጋን ዱፍተን ማለት እንኳን ደህና ፈሳችሁ ማለት ነው። ስለዚህ ሳናውቅ ሰዎችን እየሰደብናቸው ነው ማለት ነው። ለመቀበል ብለን ሳናውቅ እየሰደብናቸው ነው። ይሄ ጥንቃቄ ይፈልጋል። ሶስተኛ ጋር ስንሄድ ደግሞ በጋ ይላል። በጋ ማለት ያው ትርጉም የለውም። ስለዚህ አጠቃላይ ይሄ ሶስተኛ ላይ ያለው ትርጉም የለውም። ነጋን ዱፍተን የሚለው ትክክል ቢሆንም የመጀመሪያው ትክክል ስላልሆነ ማለት ነው። አራተኛ ያለው ደግሞ በገ ነገን ዱፍተን ይላል። በገ ነገን ዱፍተን እሱም ነገን የሚለው ሙሉ ስላልሆነ እሱም ትርጉም የለውም። ስለዚህ ይሄም መልእክት አያስተላልፍም ማለት ነው። አምስተኛ ደግሞ ስናይ በገ ነጋን ዱፍተን ይላል። በገ ነጋን ዱፍተን በኦሮምኛ ትርጉም የለውም። ግን ነጋን የሚለውን እንደ ስም ከተጠቀምነው ነጋ በሚባለው ሰውዬ እንኳን መጣችሁ ማለት ነው። ነጋ በሚባል ሰውዬ እንኳን መጣችሁ ማለት ነው። አምስተኛ ላይ ያለው ስድስተኛ ካየነው ባጋ ይላል። ባጋ ትርጉም የለውም። ስለዚህ አሁንም መልእክት ማስተላለፍ አንችልም። ሰባተኛ ደግሞ ካየነው በጋ ይላል። በጋ ማለት ያው በአማርኛ በጋ ነው። ነጋን የሚለው ትክክል ቢሆንም ዱፍታን የሚለው ደግሞ ትክክል አይደለም። ስለዚህ አሁን ሰባተኛም ትክክለኛ መልእክት አያስተላልፍም ማለት ነው። ስለዚህ በአጠቃላይ በቀይ የተጻፉ ቃላት ትርጉም እንደሌላቸው ነው እዚህ የምንረዳው። ከተመቻችሁ ላይክ፣ ሼር፣ ፎሎ አድርጉ። ቀጣይ በሌላ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።